ሰላም ፍሬ ጥበብ ቤተሰቦች እንዴት ናችሁ? ሰላም ሰነበታችሁ ወይ? ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ስራችን እንድታዩ ለሌሎችም እንድታሳዩ እንጠይቃለን። ዛሬ ደግሞ ማሳያችሁ የሚያምሩ የፕሮግራም ልብሶች ነው። ይሄ የፈትል ልብስ ነው እንደምታዩት። ይሄ በልጥፍ ነው ግን በጥልፍ በእጅ ጥልፍም ይቻላል። እናስጠልፋለን፣ እንሰራለን። በሲንጀርም ይቻላልና በጣም የሚያምር የፈትል ልብስ ነው። ይሄ ፈትል የአክሱምን ፈትል ብታዙነ በትእዛዝ ማሰራት ይቻላል። እንሰራለን፣ ማንሰራው ስራ የለም። ይሄ በቪ ነው የተሰራ። ፈትሉ በጣም የሚያምር አንደኛ የሚጠረጠር ልብስ ነው። በመስቀል ላይ የተሰራ ቆንጆ ባህላዊ ልብስ ነው። የፈትል ልብስ ነው። ይሄንም ዋጋው አልቆለት 12500 ነው። ብታዙን በፈለጋችሁት በጥለት ከታች ጥለት ባለው ይሰራልኝ። ሌላው ይሄን ደግሞ በጣም የሚያምር በጣም ቆንጆ የፈርጥ ልብስ ነው። ይሄ ለሰርግ፣ ለፕሮግራም፣ ለቀለበት ነው የታዘዝ ነው። ግን ለፈለጋችሁት ለፕሮግራም ይሆናል። ከታች ላይ እንደምታዩት ቀጭን በሆነ ጥልፍ ግን ፈርጥ አለው። ይሄም መስቀል ነው። ጥቅጥቅም የለውም። በሸፒን የተሰራ ዚፕ አለው። እጁን እንደምታዩት በሙሉ እጅዬ ነው። ይሄ የሚያምር የተጠረጠረ ነው። የሚያምር መነን ነው። መነኑ 3 አይና መነን ነው። ለምን? ይሄ ብዙ ስለሆነ እንዲሸከመው ለማድረግ ማለት ነው። እና የሚያምር እዚህ መስቀል አለው። እዚህ ጋም እንደምታዩት የሚያምር ልብስ ነው። ማየት ትችላላችሁ። 5 አርብ ነው። በጣም ነው የሚያምረው። ይሄው ከለሮቹ ውስጡ በነጭ ነው። ይሄኛው ደግሞ በነጭ ኩመር ነው የተሰራ። የሚያምር ነው። ብታዙን እንታዘዛለን። ይሄ አልቆለት 25000 ብር ነው። ቆንጆ ነው። ፈርጥ ብዙ አለው። ለምን? ፈርጥ ደንበኛችን ስላዘዘችን ፈርጥ ሲኖርበት ደግሞ ሞር ያደምቃለኝ። ሌላው ይሄ ወራጅ ልብስ ነው። በጣም ነው የሚያምረው። ጥለቱም እንደምታዩት በጣም የሚያምር ቀይ በነጭ በጥቁር ሆኖ ቀይ ላይ ጥቁር ሲጨመር በጣም የሚያምር የራሱ ውበት አለው። በእጅዬ ሙሉ ነው። ወራጅ ነው። ከዚህ መሀል ላይ ዳይመንድ ሆኖ ቀይ በቀይ የተጠለፈ ነው። እዚህም ጋር ፈርጥ ይሁን የምትሉ ከሆነ ደግሞ በጣም ነው የሚያምር። አሁን የኛ እቺ ደንበኛችን ፈርጥ ስላልፈለገች ነው። ግን የራሱ ውበት አለው። ይሄም የራሱ ውበት አለው። ያ ፈርጡ ሲጨመር ደግሞ የራሱ ውበት ይኖረዋል። በመስቀል ላይ የተሰራ በ2 አይና መነን ነው። በጣም የሚያምር ልብስ ነው። ይሄ አልቆለት 15000 ነው። ብታዙን ከያላችሁበት በሰዓት እናደርሳለን። ፍሬ ጥበብ ሁልጊዜም ለደንበኞቿ በሰዓት የምታደርስናት። ላይክ ሼር ሰብስክራይብ አድርጉ። ሌላው የማሳያችሁ የፈትል ልብስ ነው። የፈትል ለዶ ነው ማሳያችሁ። በጣም ብዙ ሰው ስለሚጠይቀን ነውና እነዚህ የፈትል ልብሶች በጣም የሚያምሩ የተዋቡ ልብሶች ናቸው። ማዘዝ ትችላላችሁ። አገባቦቹ በአረንጓዴ፣ በቀይ፣ በቢጫ የተሰሩ ናቸው። ማዘዝ ትችላላችሁ። እንደዚህ በወራጅ መሰራት ይችላል። በ4 ማዕዘን በቪ መሰራት ይችላል። በጣም የሚያምሩ የፈትል ልብሶች ናቸው። እነዚህ አልቆላቸው 19000 ናቸው። ብታዙ እንታዘዛለን ማለት ነው። ሌላው ደግሞ እንደምታዩት ይሄ ደግሞ በጣም የሚያምር ነው። ይሄ በጣም የሚያምር ፈትል ነው። እንደምታዩት መደቡ ጥቁርና አረንጓዴ ሆኖ አሁን ፋሽን የመጡ ልብሶች ናቸው። ይሄንም እንደዚህ ብታዙ 17000 በ18000 እንሰራላችኋለን። ነጠላው በጣም ሰፊ ነው፣ ትልቅ ነው። በእጅ ጥልፍ
በሲንጀር እንደዚህም በተለጣፊ ማዘዝ ትችላላችሁ። ብታዙ በሰዓቱ ይደርስላችኋል። ረዘም ያለ ጊዜ ሰጥታችሁን ማለት ነው። የእስራኤል ደንበኞቻችን በጣም ስለሚጠይቁን ነው። ይሄ በጣም የሚያምር የአረንጓዴ በቢጫ ሆኖ ዝግዛጉ ዳርና ዳሩ እንደምታዩት በቀጭን ነው፣ ግን የሚያምር ልብስ ነው። ነጠላውም እንደዚህ ደረጃ አለው፣ በደረጃ ነው። ያምራለኝ። ይሄ ያልቆለት 15000 ነው። ብታዙን ባላችሁበት እናደርሳለን። እቃችን ጥራታችን የታወቀ ነው። ፈትሉን ደግሞ ማየት ትችላላችሁ። ቀጭን ጥለት ነው። በጣም ነው የሚያምር። የትእዛዝ ስለሆነ በትእዛዝ ረዘም ባለ ጊዜ ስታዙን ቆንጆ በሆነ ስራ እንሰራላችኋለን ማለት ነው። እቺም ቀጭን ጥለት ናት። ይሄ ሱፍ ክር በሳባ ክር የተሰራ ነው፣ በኩመር። ይሄ በጣም ነው የሚያምር። እንግዲህ ቪዲዮ የሚያሳያችሁ ከሆነ እዩት። ዝግዛጉ በጣም ነው የሚያምር። አገባቡ አወጣጡ ደስ ነው የሚል። ይህም ፈትሉ በጣም ቆንጆ ነው። ቀጭን ፈትል ነው። ይህ ሲሰራ በደንብ ነው የሚጠረጠር። በወራጅ በፈለጋችሁት መልኩ በቀጭን ጥለትም ፈትል እንሰራለን። ይሄም ነጠላው ነው። በጣም ረዥም በደንብ የሚል ልብስ ነው። ይሄ አልቆለት 17000 ብር ነው። እዘዙ። ጥበብ ስልክ ቁጥሬ እዛ ጋር ስላለ እናመሰግናለን። ይሄም የራያ ልብስ ነው እንደምታዩት። ይሄ ደግሞ ነዶ ነው ተሰርቶ ደግሞ በጣም ነው የሚያምር። የራያም ልብስ በተለያየ ከለር ካዘዛችሁ እንልክላችኋለን። በከለር ነው የምንሰራው። በጣም ነው የሚያምረው። ይሄ በፈለጋችሁት ከለር ጨርቁም ሁሉም ነገር የሚያምር ነው። እዘዙን። በጣም የሚያምር ልብስ ነው። እቺ በጣም የምታምር ብዙ ደንበኞቻችን የሚያሰሯት ልብስ ናት። በጣም የምታምር። እቺን ደግሞ በቀጭን ጥለት ብዙ ጊዜ ፈትል ሲሆን ሰፊ ነው የሚገኝና ቀጭን ጥለት ናት። ነጠላዋም እንደዛው ናት። ይሄን ማዘዝ ትችላላችሁ። ይሄ አልቆለት 13000 ብር ነው በወራጅ ማለት ነው። ይቺም እንደዚሁ በጣም የምታምር ልብስ ናት። አገባቧን ማየት ትችላላችሁ። ቆንጆ ልብስ ናት። ይሄንም ዋጋው ተመሳሳይ ነው። ይሄንም ብታዙ እንደዛ። ይሄ ደግሞ የፈትል ልብስ ነው እንደምታዩት ሰፊ ነው። ይሄ በሙሉ በወራጅ ነው የሚጠለፍ። በጣም ነው የሚያምረው። የተሰራ አሳያችኋለሁ በዛኛው ቪዲዮአችን። ይሄን ደግሞ አልቆለት 20000 ብር ነው። ነጠላውም እንደምታዩት በጣም የሚያምር ነው። መቀነት አለው። ደስ ነው የሚል። ይሄ አልቆለት 20000 ብር። እዘዙ። ፍሬ ጥበበሽ ነን። እናመሰግናለን ስለሰማችሁ።